በቃ እንደዚህ ነው ወይስ ይሻሉ ምንም አልሆነም። አንዋር ተረጋጋና መጀመሪያ ያናስከተው ቁጭ በለ ሶፊ በህይወት አይተህ የማታውቀውን አይነት ሰው ነው የምታገኘው። እሺ ነው ደህና ነው እኮ አይደል? ፈጣን አይኑን እያርገበገበ አይደለም አይታይክም እንዴ? ምንድን ነው የምትለው? ሶፊ በናሚቲ እየቀሰቀሰ ነው ሰውነቱ። ሶፊ የሰላም እህቴ ታሰረችበት ጉዳይ ራሷ በሰራችው ስራ ነው ባደረገችው ነገር። ላገባ ነው ሶፊ ገባኝ። ላገባ ነው የልጄን እናት አቅፋለች። እሺ ገባኝ። የሰላም ስልክ እየሰራ አይደለም። 1000 ጊዜ ሞከርኩት ደጋግሜ። እንትን እኮ ነው ምንድነው ሙሽሮች ከሰርጋቸው ፊት መገናኘት የለባቸውም ምናምን ብላ ስለምታምን ነው ሰላም ያገኘችው። የታለች ከመጀመሩ የሞከርኩላት ልጄ ታረጋችሁ አማርኛ ነው ጀመረው። ልጄ ታረጋችሁ። አሁን ከሰርግ በፊት ሙሽሮች ስለማይገናኙ እሺ ከቀደም ጀምሮ እየሞከርኩ ነው። እሺ የሰላምትን ያሳሰርካት አንተ ነህ። ካንተ ሌላ ውጪ ማንም ሊሆን አይችልም። እንትን ይርግጭልኝ እንትን I will check ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ እና እንደዚህ ነው በሚያስደስት ነገር ነው ከዚህ ከሪች ጋር እዚህ ተገኘንላችሁ። እንግዲህ እና አኑ ጋር ነው የምንገኘው። ዛሬ ደስ የሚል ነገር ተፈጥሯል። ያው ሰላም እኛ ጋር ገናት እንግዲህ ነበር ነው ትንሽ ምን በምችለው አቅም ያሰቃየ ምናምን ነገር የምንፈልገውን ነገር በስተመጨረሻ ያገኘንበት ደረጃ ደርሰናልና ዋናውና ወይም ደግሞ አኑን ያድነዋል ብለን ያሰብነው ዋናውን ድግምት እንግዲህ ያለበትን ቦታ ማወቅ ችለናል። ተመልካቾቻችን እንግዲህ ያው ካሜራውን ለማብራት አልፈለኩም ነበር፣ ግን ያው ያለውን ነገር ከኛ ጋር እየተጨነቃችሁ የነበረውን ነገር ከመጀመሪያው ጀምሮ ስለምናውቅ እንደዚሁም ደግሞ አኑም ደግሞ ደውሎልኝ ነበር። እንግዲህ እንደምታውቁት ሰላምን እንግዲህ ይዘናት ነበር እኛ ጋር ገታናት እሷን ለመውጣት እየሞከርን ነበር የነበረውና በዛ ማለት አኑም እንግዲህ ያው ሰላምን ጠፋች ቀየቀወጠው ነገር ነው ያለውና የሆነ ነገር ብሏልና ትንሽ ደስ የማይል ነገር ተፈጥሯል። ከኔ ጋርም ንግግሩ ደስ አይልምና አንዋርም ውስጥ እየጠበቀን ስለሆነ እሱም ነው ዋናው ነገር። ግን የተደበቀበትን ቦታ አውቀናል። እንደዚሁም ደግሞ ምን ማድረግ እንዳለብን አክስዮም ለማውራት ሞክረን ነበር ነው ያው እዚህ ነገር ውስጥ መግባት አልፈልግም በቃ ይበቃችኋል ምናምን ብላለችና እስቲ እኛ የምንችለውን ያህል ሞክረናል። እንደዚሁም ደግሞ አንዳንድ ሰዎችንም ዋናው እስቲ ካገኘነው በኋላ እንግዲህ ያው ውስጡ ላይ የተሰራበትን ነገር አለ ምናምን ነገርና እሱን ነገር ወይ ሽንት ቤት መጥተው እንደዚሁም ደግሞ ማቃጠል ምናምን ብለውናል። የምንችለውን ያህል ሞክረናል። እንደዚሁም ደግሞ ስታገኙት ግን ያው አኑ በጣም የሚሆነው ነገር እንግዲህ የማጠብቁት ነገር ሊሆን ይችላል ምናምን ብለውናል። ትንሽ የሚያስፈራ ነገር አለው አልዋሻችሁም፣ ፈርቻለሁ። ግን ደግሞ ጊዜም ስታልፈልግም በቃ አኑ ያለበት ነገር ጊዜ ፋታ ሊሰጠኝ አልቻለም። እንደዚሁም አንዳንድ ሰዎችም ደግሞ ትላልቅ ሰዎች ያውቃሉ ብዬ ያሰብኳቸውን ሰዎች እነሱን ደግሞ እንዲመጡ እንዲገኙልኝ ምናምን ፈልጌ ነበር፣ ግን አልቻሉም። እና ያው በምችለው አቅም እንግዲህ ወደ በኋላ ይደርሱልኛል። ካልሆነም ግን በራሴ እየሞከርኩት ያው አኑ ወደ ጤናው የምንመልስበት ጊዜ ላይ ደርሰናል። በጣም ጓጉቻለሁ። እንደዚሁም ደግሞ አልዋሻችሁም ፈርተናል። በጣም ያስፈራል አይደለ? አሁን እንደሆነ አይታወቅም። ሴትዮዋ እንዳሉና ጸጉሩ ምናምን አንድ ላይ ሰብስበን እናቃጥለዋለን እና አኑ ወደ ራሱ የሚመለስበት ጊዜ ላይ ደርሰናል ብዬ ባለሙሉ ተስፋ ነኝ። እንግዲህ ተመልካቾች ግን ያው ከሰላም ጋር እንግዲህ ቤተሰቦቿ ምናምን ነገር ጠፋች ምናምን ብሎ ከሰው ምናምን ነገር ስለሆነ እሷንም ደግሞ አኑም ደግሞ እየቀወጠው ስለሆነ እሷን ግዴታ መልቀቅ ስለነበረብን እሷንም እኛ ወደዚህ እየመጣን በነበረበት ታይም ላይ እሷንም ለመልቀቅ እንትን ብለናል። እኛም በቃ ልክ እንዳገኘው ነው ምናምን እሷን መለቀቁ አይቀርም። ሰላምን ያው ቤተሰቦቿ ምናምን ነገር ያው እኛም ትንሽ በጣም ስሜት የሆነ ነው እንጂ ያው በራሳችን ያገትናት ከህግ ውጭ ነው ምናምን ቤተሰቦቿም ጠፋች ምናምን ብሎ እየፈለጓት ነው ያ ነገር ምናምን ነገር ወደኛ ሌላ ነገር ይዞብን እንዳይመጣ እኛ የምንፈልገው አንዋርን ማዳን ብቻ ነው። ሌላው ነገር እህቷንም እንግዲህ ባለፈው አኑ ትንሽ መታመሙን አውቃ ምናምን ነገር ያስፈረመችው ነገር በሱ ምናምን ነገር ያለው ሙሉ ፋይል አስይዘን እህትዬው ወደ እስር ቤት ሄዳለች። እሷንም ደግሞ ሰላምንም ደግሞ ወደዛ ወደ እስር ቤት እንዲወስዳት እናደርጋለን ብለናል። እንግዲህ ልጆቹን ወደ እንደዛ አላችኋለሁ። ግን ያው አልዋሻችሁም፣ ያው የእህትዬው እንኳን ያለ ነገር አለ ፋይል ያስፈረመ ምናምን ነገር አስገብታለች። ብዙ መረጃ መንግስት ጋር ወይም ወደ ህግ ስትሄዱ መረጃ ነው። ሰላም ጋር ያን ያህል መረጃ የለም። ያው ከቪዲዮ ማስረጃነት አይቀርብም ተብሏል። ይሄ ነው የሚባል ነገር መረጃ ስለሌለ እሷን ዝም ብለን እንይዛታለን ወደዛ እንወስዳታለን እንጂ ያው እንደባለፈው ዝም ብለን እንደምትለቀቅ አንዳንድ የምናውቃቸው ጠበቆችም ስናወራቸው ከዚህ ግባ የሚባል ነገር ምንም መረጃ የለምና ቪዲዮ መረጃ ሊሆን አይችልም፣ እንደ ማስረጃ አይቀርብም። ስለዚህ ይለቋታልና
እሷንም ቢሆን ወደዛ መውሰዳችን አይቀርም። በምንችለው አቅም እሷንም እያንዳንዱ መረጃ ሰብስበን አሟልተን ወደዛ መውሰዳለን። ግን አሁን ያለበት ነገር ራሱን በጣም እየጎዳ ነው። እዚህ ሰራተኛም ፀሐይ የምትባለው ነገረኛለች። በቃ እየቀወጠው ነው። በቃ ራሴን የሆነ ነገር አደርጋለሁ ያለ ስለሆነ አሁን አማራጭ ቶሎ ብሎ ይህን ነገር አግኝቶ እንደሚሆን አድርጎ አሁን ወደ ቀልቡ ለመመለስ ነው የምንሞክረው። ስለዚህ ተመልካቾቻችን ውስጥ ተናዶ በጣም አወራሩ ደስ አይልም። ያው በቃ ሰላም ስለጠፋች አንተ ነው ብሎ አይነት ነገር ነው። ስለ ሰላም ማውራ ነገር አለ ያናገረኝ አይነት ወይ ደውለው ያስፈራል። ያው እኔም ጠብቀዋለሁ። በሰላም መንገድ ነው ተናዷል ምናምን ስለ ሰላም ሊያወራኝ ነው ምናምን ነገር እሱን እየተረድቻለሁ። ግን አሁን እንደምን ብያሰምኝ ከገባው በኋላ ይሄ ድግምት ያለበትን ቦታ ነግረኛለች። እዛ መታጠቢያ ክፍል ነውና እሱን ፈልጌ አውጥቼ አሁን እንደሚሆን ለማድረግ ነው ሐሳቤ። ስለዚህ ተመልካቾቻችን ውስጥ ደግሞ እንገባና ያው ፈርቻለሁ። እንደዚሁም ደግሞ በሱ ነው የምወስነውና ያው አሁን ድምጽ ይሰማል ደግሞ ነገሮችን ከተስተካከሉ ለማሳየው ወረቀት በዛ ላይ ደግሞ ተመልካቾቻችን በጣም ተጨናንቅ ያለውና በጣም ደስ የሚል ሌላ ነገር ደግሞ እርጉዝ ነኝም ያለችው ነገር ሙሉ ለሙሉ ወሬና እንግዲህ ምርመራውን ካደረግን በኋላ ምንም አይነት እርግዝና እንደሌለባት ምንም ነገር እንዳልሆነ ነው። እሱንም ወረቀት ደግሞ ይዘናል። ተመልካቾች ዛሬ በጣም ደስ ብሎኝ ነበር የመጣሁትና አንዋርን ሳስበው ምናምን ነገር ትንሽ ፈራው እንጂ የሰላም እርጉዝ አለመሆኗ ተረጋግጧል። ያለበት ቦታ ታውቋል። ይሄ ነገር በቃ እስከዛሬ የለፋንበት ሙሉ ወደ ማብቂያ ወይም ደግሞ ፍሬ እያፈራ የሚገኝበት ጊዜ ነው የሚገኘው። እሷም ወደዛ እንዲወስዳትና እኔም እዚህ ያለውን ነገር ፈትቼ ዛሬ እንግዲህ እናንተም እዚህ ድረስ እያቆማችሁ ትናምን እስቲ ከፈጣሪ ጋር ሙስሊም የሆናችሁ በዱዓ ክርስቲያን የሆናችሁ በጸሎት አግዙንና ይሄ ነገር ፍሬ አፍርቶ እንግዲህ አሁን ደግሞ በጤናው እስክናገኘው በጣም ጓጉቻለሁ። ስለዚህ እስቲ የሚሆነው ነገር ውስጥ ገብተን ደግሞ የምንወጣው ይሆናል። ዛሬ ደስተኛ ምን እንደዚሁም ደግሞ ጨንቆኝ የምንገኝበት ቦታ ላይ ነው የምንገኘው። እስቲ ውስጥ ገብተን ደግሞ ያለው ነገር በደንብ ደግሞ ነው ምንድን ነው ሶፊ? አንድ ነገር ልታውቅም የምፈልገው ነገር አለ። የሰላመት ለምንድን ነው የታሰረችው? እንዴ እኔ ምን አውቃለሁ? ለምንድን ነው የሰላመት የታሰረችው? እኔ ምንም አውቀው ነገር የለም። ተረጋጋ። እኔ እዚህ የመጣሁበት ራሱን የቻለ ነገር አለ። ላይ ባይሆን ላይ ውጣና ቁጭ በል። ቁጭ ብለህ አናግረኝ እኮ። ተረጋጋ። ቁጭ ብለህ አናግረኝ። የሰላመት የታሰረችበት ጉዳይ በራሷ በሰራችው ስራ ነው፣ ባደረገችው ነገር። ላገባ ነው ሶፊ፣ ገባኝ። ላገባ ነው። የልጄን እናት አቅፋለች። እሺ ገባኝ። የሰላም ስልክ እየሰራ አይደለም። 1000 ጊዜ ሞከርኩት ደጋግሜ። እሺ ከቅድም ጀምሮ እየሞከርኩ ነው። እሺ የሰላመትን ያሳሰርካት አንተ ነህ። ከአንተ ሌላ ውጪ ማንም ሊሆን አይችልም። አንድ እሱ ሰላሜት እንዳለች ብቻ ንገረኝ ሶፊ። ምንም ነገር አልፈልግም። እንተላለቃለን ከዚህ ቤት ዛሬ። ማንም አይወጣ ከዚህ ቤት ማንም አይወጣ። ማድረግ ያለብኝን ነገር በጣም አንዋር ተረጋጋ። ማድረግ ያለብኝን ነገር እሺ ተረጋጋ። ነግሬሻለሁ። አንቺ ጭንቅላት ላይ ነው ዛሬ ይሄን የምፈርጭው። ሰላም ተረጋጋ። መጀመሪያ የት ነው ያለሽ? ደውላታለች ሰላም። ደወልኩላት 1000 ጊዜ ደወልኩላት። ታስፈልገኛለች፣ እፈልጋታለሁ። እሺ አወቃችሁም አላወቃችሁም የእናንተ እርዳታ አያስፈልገኝም። ያንተም እርዳታ አያስፈልገኝም። አንዋር ሁሉን ነገር ጨርሻለሁ። ስማኝ ራሴ ሄጄ እኛም ተካርጋ እንደሌለው ሰው ሰላም እርጉዝ አይደለችም። እርጉዝ ናት ሰላም። ልጄን አርግዛልኛለች። ያንተ ምክርና ያንተ ማረጋገጫ አያስፈልገኝም። አስፈልጎኝም አያውቅም። እኔ በራሴ የራሴን ነገር ማድረግ እችላለሁ። በጣም ጥሩ። ስለዚህ እንድታውቅ የምፈልገውን ነገር ጠንቅቀህ ንገረኝ። ሰላም ያለችበት ቦታ ነገር አልፈልግም፣ ሌላ ነገርም አልፈልግም። ሶፊ አሁንም እንድትነግረኝ እፈልጋለሁ። በምን ያውቃል ሶፊ? ስማኝ አሁን አንዋር ዝም በይ ብዬሻለሁ። አንቺ እሺ እሱ ነው መጀመሪያ ይሄን ዝም ብዬ ነግሬሻለሁ። አስቀንጠው መጀመሪያ ቁጭ በል። አንዋር ተረጋጋና መጀመሪያ ይሄን አስቀንጠው ቁጭ በል። ሶፊ በህይወት አይተህ የማታውቀውን አይነት ሰው ነው የምታገኘው። እሺ እኮ አሁን እሺ ልግባሽ። እሺ እንግባና ስማኝ፣ እኔ ደረስኩበት ነገር አለ። ስለዛ ሰላም አለች፣ ሰላም ታስፈልገኛለች። ገባኝ። እየመጣች ነው ወደዚህ። ሰርጌ ነው 2 ቀን 3 ቀን ይቀረኝ። እየመጣች ነው ሰላም ወደዚህ። ሁሉ ነገር አልቋል ሶፊ። ድግምት የሚባል ነገር የለም። ድግምት ተደርጎብኝ አይደለም፣ አስቤ ሆን ብዬ እየሰራው ያለሁት ነገር ነው። ሁሉን ነገር ስለ ድግምት አታውረኝ። ሰላም አላረገዘችንም አትበለኝ። ሁሉንም ነገር አሁን ተስፋዬ እሱ ሆነ። ሰላም ሶፊ፣ በፈጠረህ የፈለግከውን ነገር ውሰድ፣ የፈለግከውን ነገር አድርግ። ሰላም ስጠኝና ወደሚሄድበት ልሂድ። በቃ ልሂድ፣ ወደሚሄድበት ልሂድ። ሰላም ስጠኝ። የት ነው ያለችው ሰላም? ሶፊ ሰላም ደህና ነች፣ አሪፍ ሁኔታ ላይ ነው የምትገኘው። ምንም አልሆነች። ላገኛት ያስፈልጋለሁ። እህትየውም ደግሞ በእኔ መጣ አይደለም። ይሄን ነገር አውርደው። አታታለኝ እኮ አታስፈራረኝ። ስጠኝ። እያስፈራራኝ አይደለም። አለች። የት አለች? እሺ የት ነው ያለችው? መጀመሪያ ይሄን አጣው። እሺ እሱን ልቀበል መጀመሪያ።
ሶፊ እሱን ልቀበልና ችግር የለውም። በደቂቃዎች ውስጥ የት እንዳለች ማወቅ እፈልጋለሁ። ደውላት። ሙሉ እየደወልኩላት ነው። ይበራል ስልኳ። ደውለህ ስጠኝ። እንትን እኮ ነው ምንድነው ሙሽሮች ከሰርጋቸው በፊት መገናኘት የለባቸውም ምናምን ብላ ስለምታምን ነው። ሰላም ያገኘችው የት አለች? ከመጀመሩ እየሞከርኩላት ልጅ ታረጋችሁ ልጅ ታረጋችሁ። አሁን ከሰርግ በፊት ሙሽሮች ስለማይገናኙ ቤተሰቦቿ ሰርግ ጠርተዋል። ቤተሰቦቿ ዘመድ አዝማዶቻቸውን ጠርተዋል። እሺ አንዋር በቃ ይሁን። ይኸው ሄሎ እያለች እኮ ነው። ሄሎ ሱን የት ነሽ? የት ሆነሽ ነው? እናቴ የት ሆነሽ ነው? የት ነው? ሙሳፍራል ያልኩበት ቦታ አይልኬላቸው ነው ቴክስት እንድትጠቀም የት እሺ አትንገሪኝ። ችግር የለውም ግን የት ትመጣለች? ችግር የለውም እመጣለሁ። የፈለግሽበት እመጣለሁ። እዛው ልቆይሽ? እሺ ደውል፣ እጠብቃለሁ ስልክሽን። እሺ ያለሽበት መምጣት እችላለሁ። እሺ እኔ አንቺም ያለሽበት እዚህም አትመጪም። ያለሽበትም እንድመጣም አትፈልጊም አሉ ልጆቹ ከሷ ጋር። እሺ እጠብቃለሁ ስልክሽን። እሺ እጠብቃለሁ። እሺ ስልክሽን። ምን አለች? ሰላም አለች። ይቅርታ ሶፊ። ችግር የለውም። ሬል ይቅርታ። እሺ ችግር የለውም። ስልኳን ተደጋጋሚ ሰዓት እየደወልኩት ስለነበረ ገባኝ። ተረድቻለሁ ሶፊ። በጣም ይቅርታ። እሺ እሺ። ተደጋጋሚ እየደወልኩላት ስለነበረ አላነሳ ስላለችኝ እሺ ጮኩብሽ። ይቅርታ። እሺ ከሰርጋቸው በፊት እኮ አይገናኙም። ለዛ ብላ ነው። ስለዛ እኔ ትንሽ ሞቅም ስላለኝ ሻወር ልውሰድ። እሺ ሶፊ ይቅርታ። እሺ ይቅርታ። ፀሐይ ለሶፊ እስኪ ቁርስ ስሪለት። ምንም አልፈልግም። መታጠብ ብቻ ቁርስ እስኪ የሆነ ነገር አንዋርም ያግሹሻ አንዋር ቆማ ሶፊ ቢመጣስ ምግብ ልስራ ሰዓት የለኝም። ምንም የሚያስጨንቅ ነገር የለም። ምርጭ እዚህ ከደረስን በኋላ ምንም የሚያስጨንቅሽ አሁን ባይሆን ስንዋከብ አንዋር እንዳይመጣ ወደዚህ ለምን የምትደነግጪው? ለምን አይቀርም? ለምን ይቀርም? እንዴ የሆነ ነገር ቢሆንስ ከተገኘ በኋላ ሶፊ ምንም አይሆንም። ሙሉ ለሙሉ ጠይቀናል አይደል? የሚፈጠር ነገር ምንም የሚፈጠር ነገር የለም። አሁን ካለበት ሁኔታ ምንም የባሰ ነገር ምንም አይፈጠር። ይስነሽ ነው ምንድን ነው የፈራሽልሽ? መንገድ ይስጥ ቢመጣስ እኮ ምን አማራጭ አለ? እኔ ነው ሻው ልሰድ ለምን እሺ ወይ አንቺ ወረጂ ያሉ እኮ ልጆቹ ምን ፈልገሽ ነው? አብሮ የሚገባ ሰው እንጥራው ምን ያደርግልናል? ረጅ አንቺ ሂጂ ከፈለግሽ ታች ያጂውና እሱማ እንትን ማለት ትችያለሽ። አቤት መኪና ይስራል እንደ ቤት ሸኘኛለ ግራ ገባኝ እኮ በእናትህ ልጅ ቆይ አብረን እንወጣለን። አዎ መጣሁ እኮ መኪና ይስራል ሸኘኛለ። አዎ እሺ ቶሎ በሉ በእናትህ ሰዓት የለም። እሺ መሬቱን ፈንቅለው እንዲደረግ ወይ ምንድን ነው ደመና ነው? ያሉ ልብስ ነው እስቲ ቆይ ይሄ የምታሸን ምንድን ነው? እንቁላል ፀጉር ምንድን ነው? ምንድን ነው ያደረገች ያለችው? ይሄ ምንድን ነው? አቤት እሺ
ነሽ ይሄ እሱ ልብስ እኮ ነው አይደል? መተተኛ እንቁላል ፀጉሩ ምናምን ምንድን ነው? እስቲ ቀጠን ያሉት አይደል? ቀጠን ያሉት አይደል? ይቺ አሁን ምን አለ መሰለኝ ክብሪትና ምድጃ ብቻ ነው። እሺ ምን ያቀበልበት ነው? ታችን ያለው እሺ፣ ቀስ ብለሽ እንዳያይሽ ነው። ሲያስጠላ ይሄ ልብሱ ነው የሚሆነው። ይሄም ደግሞ ፀጉር ነው። ምን አይነት ነገር ነው ይዛብን የመጣችው? ወረቀት ቀይ እስክሪብቶ ምናምን የምትጻፈው ነገር ፈራሁት። ሪች ወስላ ደም ነው ኡስታዝ ጋርም እኮ ደውዬላቸው ስልክ እያነሱልን አይደለም። አሁን ያለን አማራጭ አገኘሽ ነስተንጭ ማቃጠል አሁን ምን አለ መሰለሽ አቃጥሎ ይተባል ማለት ነው። ሰው ሳይመጣ ብቻችን አናቃጥልም። እሺ ምን እናደርጋች? እናቃጥላሽ እንደዛሻለሽ እንዴ ነው እናደርጋለን? እናቃጥላልኩ ግን ደግሞ ብቻችን የሆነ ነገር ቢሆንስ ምንም እናውቀው ነገር የለም እኮ። አሁን እንቁላል እንደምን ምን አለ መሰለሽ ደውዬላቸውና መደረግ ያለበት ነገር አይደለም። ሶፊ ፊርማ አለው እኮ ለው ላይ ፊርማ የሆነ ሽታ ሶፊ የሆነ ነገር ቢሆንሽ ማለት ከዚህ በኋላ የሆነ ነገር ወይ ሰላም እንዳለችው እሱ ሊሞት ቢሆን ሶፊ የሚያውቅ ሰው እያለ ወይ መልሰን እናስቀምጠው እና እዛው ከዛስ ሌላ ሰው ይዘን ድጋሚ ደግሞ እሷ መታ ደግሞ ተጠፋዋለች። እየመጡ እኮ ነው። በቃ እነሱ ከመጡ በኋላ ወይም እናቋርጠውና እነሱ እንትን ቢሆንስ ብንጥለውስ? በጣም ብንጥለውስ? ሶፊ ብንጥለውስ? እንዳለ ሽንት ቤት እንጨምረው? ሶፊ ሽንት ቤት ማቃጠል ነው የተባለው። ሲቃጠል ደግሞ ነገር ቢሆንስ ብዬ እኮ ነው። ምን ሊሆን ይችላል? ነገር ቢሆንስ ይቃጠልና ከዛም በኋላ እሱም እዛው እንዳገኘችው ታቃጥላችሁ ከዛ በኋላ ይቀራበት ነው የተባለው። እሺ ቆይ ያባለፈው ፀጉር ቤት ነው ያለው። አለ ይዞ ባለጋብሽ ነው ያሉት። ትንሽ ከቆየ እኮ ይመጣል። ይለኩስ በቃ እንጠብቃችሁ እስኪመጡ። እንጠብቃችሁ ወይ? እሺ ሶስተኛ ሌላ ቢሆንስ? ሶስተኛ ሌላ የደበቃችሁ ቢሆንስ?
ሁለት እንዳለ ነው ማለት ነው። ሁለት ነው። ሁለተኛው ደግሞ ይሄ ነው። ያው ደም ልብስ ምናምን ወይስ ለወዲሁ እስኪመጣ ጠብቅ። ቆይ ብቻ ቆይ ሰዎቹ ወይኔ ጉዴ ሶፊ ወይኔ ሰው እንጥራው ወደ ራሱ መለስ እያለ በቃ ተረጋጊ። ሶፊ ሰው እንጥራ ነገር እሺ አንዋር አሉ ልጆች እኮ ወዴት እንሰሩሽ? አንዋር ሙሉ ነገር አለ። ወደ ሕክምና ሳይሆን በቃ ሰዎች ወደዚህ መምጣት አለባቸው። ሆስፒታል እንሂድ። አቋርጦ ካሜራማን አቋርጦ ምን ያዝልኝ? አቋርጦ ካሜራውን አኑ እስቲ መብራቱን አብርሽ። ቶሎ እስቲ ላይቱን አብርሽ። ቶሎ በይ አንዋር ምንድን ነው ይሄ? አንዋር እስቲ ነይ ከፍ አድርጊ። ትራፊ እዛ ጋር እስቲ እንተኛ። በቃ እንደዚህ ነው ወይ ሲሻሉ ምንም አልሆነም። አሪች አዳምጪኝ፣ ተረጋጊ። እየተነፈሰ ነው ያለው፣ እየወጣለት ይሆናል። እስቲ አንዋር ሶፊኑን በልፈጣጣ ሶፊ ወይኔ ጉዴ ወይኔ ባናቃጥል ይሻላል ነበር። አንዋር ሶፊ ምድጃውን ይዤው ልምጣ። ሶፊ ቆይ አይደለም አሪች በነገሩን እኮ ልክ ነን እኮ አይደል እንዴ? ራስ ሻራ ይቃጠል ያልሽ የነበረው እንዴ? ያቃጠል አሪች ሶፊ በይ አንዋር ሶፊ እኔ ሽራሃቸው ታዝን ይያቸው ለምጣ ሰዎች ሽራሃቸውን ይያቸው መጣሉ። ሪች በቃ ተረጋጊ። ስሚ አንቺ እዚህ ሆነሽ ጠብቂ። አንዋር ሶፊ ጥላኝ እንዳትሄድ እንደዚህ ሆነ። ምንድነው ማደርጋው? ምንም አልሆነም። ሪች ተረጋጊ፣ በቃ ተረጋጊ። ዶክተርም ካስፈለገ ታዝን ራሽ ይዛቸው ልምጣ። ሶፊ የሚቀራበትም ነገር ከሆነ እዚህ እንዲቀሩበት። ሪች እየወጣለት ነው የሚሆነው። ደህና ነው እኮ አይደል? ሶፊ ነው ፈጣን አይኑን እያርገበገበ አይደለም። አይታይክም እንዴ? ምንድነው የምትለው? ሶፊ እየቀሰቀሰ ነው ሰውነቱ። ሶፊ አለዩ ድምፁ አለዩ
ጥፋት ነው ብሎ ቀጥሎ ነው። ተረጋጊ ሪች እኮ ተረጋጊ እኮ አልኩሽ አይደል? አንዴ አቃጠልሽው። በቃ ሪች የተፈጠረው ነገር ተፈጠረ። ሶፊያ ምን እየሆነ እንደሆነ በቃ እሺ፣ ምን እናድርግ? እሺ ሪች ተረጋጊ ሪች፣ አሁን ተረጋጊ። እኔ መኪናውን ላስተካክለው፣ ሆስፒታል መሄድ ካለብን እንሄዳለን። ልጆቹም እዚህ እኮ አሉ እኮ። ካልሆነ ደግሞ ኡስታዞች ወይ እዚህ እንዲመጡ አደርጋለሁ። አዳምጪኝ ሶፊ፣ ጥላ ለተና ነው እንደዚህ ሆኖ። ሪች አንዴ ተረጋጊ፣ ረጋ በይ፣ ከራስሽ ጋር ሁኚ፣ ተረጋ በይ። በቃ ይሄ ነገር መንፈስ ነው። ተረዳሽኝ አይደል? ይሄ ነገር መንፈስ ነው። መንፈስ ደግሞ የሚወጣ የሚችለው ደግሞ በሚያውቁ ሰዎች ነው። ተረጋጊ፣ ረጋ በይ። ምንም አልሆነም። አንዋር አቤት እኮ እያለኝ እኮ ነው። አይሰማሽም እንዴ? አለ ሪች ከራሱ ጋር ለምን እንጂ አለ። አንዋር በቃ ሪች ተረጋጊ።